ወይ በግ ይጠየቃል፣ ምናምን ይጠየቃል። አንለቆ ኦሮሞ አይደል ፎይስ እኮ ምን አውቀው ነው እፎይ ወጣው እኔ ምናምን አለ ባፎይ ራሱ አስረግጬ ነው የምነግርህ። አንተም ኦሮሞ ነው ግጠም። ሁለቱ የኦሮሞ እስላምና ኦሮሞ ምንድነው የምትይው? ኦርቶዶክስ እንዲገጥም ፈልገን ግጠም ተከታከትን እንሂድ። አያረጉትም። ፖለቲካ እየሰሩ ነው። ወሎ ሲያልቅ ወሎየው ሙስሊም የታባትክ ነበር ከአማራ አማራ ስለሆነ ነው ድምጽ ያልሆንከው። መስጊድ ተቃጠለ ብለህ ግን ራስህ አቃጥለህ ሞጣ እየተኛ ሆቴል ውስጥ ያጋልጨው ነበር። ማሜ ኮልማሜ ነው ባይዘው ያዘጋጀለት ሆቴሉ አውቃለሁ። አህመድ እንጀበል የተባለ አክራሪ ኤክስትሪሚስት እንጨት አምላኪ ለእንደዚህ አይነቱ ምህረት የሌለው ምላሽ እንሰጣለን። ማያዳግም ማለት ነው። ምክንያቱም እኔ ጋር እንደዚህ አይነት ቀልድ አይሰራም። ስታከብር ትከበራለህ። አንተ በሴት ብልት ቅርጽ ድንጋይ የምታመልክ በመቶ ሺዎች ከፍለ ሳውዲ ላይ ሄደ ምትጎበኝ እንደሆንክ በመረጃ ሳያለሁኝ ድንጋይ አምላኪ መሆነን ያውም ጥቁር ድንጋይ እንደምታመልክ ማለት ነው። ሳይ አልቡሃሪ 43 76 እና 77 ላይ የተዘገበ ሐዲስን ላንብብልህ። እንደዚህ ይላል we used to worship a stone ድንጋይ እናመልክ ነበር and when we found a better stone than the first one ተመጀመሪያው የተሻለ ድንጋይ ስናገኝ we would throw the first one የመጀመሪያው ምን እናደርገዋለን? እንጥለዋለን and take the latter እና ሁለተኛውን እንይዛለን. but we could not get a stone then we would collect some earth that is soil ግን ድንጋይ ካጣን አፈር እንሰበስባለን and then bring a sheep and milk that sheep over it በግና መጣና ከዛ ላዩ ላይ እናልበዋለን አፈሩ ላይ ማለት ነው and perform the tawaf around it ከዛ ምን እናደርጋለን? እንዞራለን ምኑ ላይ? የሰበሰቡት አፈር ላይ ማለት ነው። this much stupidity ማለት ነው። ድንጋይ ያመልኩ ነበረ። የተሻለ ድንጋይ ትልቅ ድንጋይ ሲያገኙ ያኛውን ድንጋይ ቀይሩታል። ድንጋይ ካጡ ደግሞ አፈር ከምረው አፈሩ ላይ በጋልበው አብኩተውት ማለት ነው እንዲያያዝ እሱን ይዞሩት ነበረ። በጣም የሚገርመው ደግሞ ይሄንን ሲያደርጉ ራቁታቸውን ነው። ሴቶቹ ራቁታቸውን ምንም ልብስ ሳይለብሱ ማለት ነው። ይህም ሳይ ሙስሊም 30:28 ላይ የተዘገበ ነው። during the pre-Islamic days women circumambulated the Kaaba naked. how they circumambulated? naked ራቁታቸውን። እሺ ሙሐመድ ከመዲና ወደ መካ ሲገባ ምንድነው ያደረገው? ሙሐመድ ከመካ ወደ መዲና ከስደት በኋላ ሲመለስ ያደረገው 360 ድንጋዮችን ጣዖቶችን መሰባበር ነበረ። ይህም በቡሃሪ 24:78 ላይ የተዘገበ ነው። ግን ጥቁሩን ድንጋይ ካባን ትቶላችኋል። ይህንን ካባ ልክ መካ ሲገባ ሙሐመድ ምን ያደርግ ነበር? ይስመው ነበረ። ቡሃሪ 16:03 ላይ የተዘገበ ነው። እንደዚህ ይላል I saw Allah's messenger arriving at Mecca. He kissed the black stone corner first ይላል። በመጀመሪያ እንደገባ መካ ምንድን ነበር የሚያደርገው? ጥቁሩን ድንጋይ መሳም ነበር ማድረግ ነበረ። ተከታዮቹስ? የሙሐመድ ተከታዮች ግን ድንጋይ መሳም ፍላጎት አልነበራቸውም፣ ደስተኛም አልነበሩ። ምክንያቱም ድንጋዩ ምንም ቫልዩ እንደሌለው ምንም ሊያደርግ እንደማይችል ያውቁት ነበረ። ይህንንም በሳይ ሙስሊም 12:7 ላይ የተዘገበ ነው። እንደዚህ ይላል ኢብን ዑመር Allah be pleased with them reported that Umar Allah be pleased with him kissed the stone and said I am kissing you whereas I know that you are a stone but I saw Allah's messenger kissing you that is why I kiss you ይላል። አንተ ድንጋይ እንደሆንክ አውቃለሁኝ፣ ምንም ልጠቅመኝ ልጎዳኝ እንደማትችል አውቃለሁኝ፣ የሳምኩህ አለ። ነብዩ ሲስምህ ስላየው ብቻ ነው። ያላ መልእክተኛ ሲስምህ ባላይ ኖሮ አልስምህም እያለ ነው። ይሄ ሰው ጥሩ ግንዛቤ ያለው ድንጋይ መሳም ድንጋይ ማምለክ ምንም ቫልዩ እንደሌለ ያውቃል። ነገር ግን ነብያችሁ ስላዘዘ ብቻ ምን አደረገ? ድንጋይ ሄዶ ይስም ነበረ። ነብያችሁ ስላደረገ ያደርግ ነበረ። ይሄ ጥቁሩ ድንጋይን ግን ተራ ድንጋይ ነው ብለህ እንዳታስበው ደግሞ ነብይህ እንዴት አድርጎ እንደቆለፈ ልንገርህ። ከገነት የመጣ ነው።
አለህና ሸወደ። አየህ አንተ ብዙ ጭንጨት አልክ አይደል? ኢትዮጵያ ውስጥ ጨቅ ድንጋይ አለን ብዬ እንዳልልህ ነብይህ እንዴት እንደሸወደ ልንገርህ። ከገነት የወረደ ነው አለህና ጀሚ አልተርሚዲ 877 ላይ እንደዚህ ይልሃል። ኢብን አባስ ናሬትድ ዛት ኢብን አባስ ነው የተረከው። the messenger of Allah said ያላ መልእክተኛ እንዲህ አሉ the black stone descended from the paradise ጥቁሩ ድንጋይ የወረደው ከገነት ነው አሉ። it was more white than the milk ከወተት በጣም ነጭ ነበር አሉ። then it was blanched by the sin of the children of Adam በአዳም ልጆች ኃጢአት ነው የጠቆረው አሉ። ይሄንን ጥቁር ድንጋይ ጥቁር ድንጋይ የጠቆረው በነገራችን ላይ ፕሪስላም ሴቶቹ አበባቸውን ይቀቡት ነበር፣ ወንዶቹ ደግሞ ብልታቸውን ይጨምሩበት ነበረ። በሴት ቅርጽ ብልት የተሰራውበት ምክንያቱ ምንድነው? እሱ ልጅ ያሰጠናል ብለው ልክ እንትን መስዋዕት ያቀርቡለት ነበር። በቃ ሴቶቹ ፔሬዳቸውን እየቀቡ በዚህ ምክንያት ነው የጠቆረው። ምንም መሸፋፈን አያስፈልግም። ነብያችሁ ግን ምንድነው ያለው? ኃጢአታችሁን ያጠቆረው እንጂ ከወተት ሚነጣ ነበር ከገነት ነው የመጣው ይላል። ውሸት። እስቲ አላህ የት ቦታ ነው ይህንን ድንጋይ ከወተት ሚነጻ ልክ የላችኋለሁ በአዳም ኃጢአት ነው የሚጠቁረው ብሎ ያለበት አለ? አላህ የለም። ሙሐመድ ነው ይህንኑ ፈጠራ ፈጠረና እናንተን ለመሸወድ ምን አለ? ከወተት ሚነጣ ነበር አለ። አላህ ከወተት ሚነጣ ድንጋይ ልክ የላችኋለሁ ከገነት ብሏችኋል? አላላችሁማ። ካላላችሁ ሙሐመድ የሰራው ፈጠራ ነው። ይህንን እንደገና ደግሞ ከገነትም ቢወርድ እኛ ብዙም ትኩረት አንሰጠውም እንዳትል ደግሞ ምን ብሎ አሁንም ያዘህ መሰለ ቆልፎ ይህንን ጥቁር ድንጋይ ጋር መገኘት ፊቱ መቅረብ የአላህ ቀኝ እጅን እንደመያዝ ነው፣ የአላህ እጅን እንደማግኘት ነው አለ። ላንብብልህ ሱነን ኢብን መጃ 2957 ላይ እንደዚህ ይልሃል። when we reached the black corner where the black stone is he said oh Abu Muhammad what have you heard about this black corner? Ata said Abu Hurairah told me that he heard the messenger of Allah say whoever face it is facing the hand of the most merciful ይላል። ስለዚህ ይህንን ድንጋይ ፊት መቅረብ ምን ማለት ነው? የአልረሃማን እጅን እንደማግኘት ነው። ስለዚህ የአላህን እጅ ማግኘት አስበዋል? የአላህ እጅና ይሄ ድንጋይ ከተነጻጸሩ ይሄ ድንጋይ ተራ ነው ልትለው ትችላለህ? ይሄ ድንጋይ ከአላህ እጅ ጋር የሚነጻጸር ከሆነ ሌላ ልጅ ጨምርልህ ይህንንም አልቀበልም ብትል እንደገና ኃጢአትህን የሚያሰርልህ የድንጋይ ነው። ኃጢአትህን የሚደመስስልህ የሚሰርዝልህ የድንጋይ ነው። ሱናን ናሲያ 2919 ላይ እንደዚህ ይልሃል። It was narrated from Abdullah bin Ubaid bin Umar that a man said, oh Abu Abdurrahman, why do I only see you touching these two corners? He said, I heard the messenger of Allah says, touching them erase sins. Touching them erases sins. And I heard him say, whoever circumambulates 7 times, it is like freeing a slave ይላል። ስለዚህ የአላህ መልእክተኛ ምን ሲሉ ሰምቷችኋል? እነኚህን ጥቁር ድንጋዩን ጫፍና ጫፉን መንካት መሳም ኃጢአትህን የሚደመስስ ይቅር የሚያስብል ነው። አስበዋል? ይህ ጥቁር ድንጋይን ሄደህ እንድታመልክ አድርጎሃል። ኢትዮጵያ ውስጥ ጨቅ ድንጋይ ነበረልህ እኮ። እኔ እዚህ ሰፈራችን አለ ብዙ ብላክ ስቶኖች ባልጩቶች ብዙ አሉ። እነሱን እንዳታመልክ ምን ተባልክ? ግን ይህ ድንጋይ ከሰማይ ነው የወረደው ተብለ ተቆለፍክ ማለት ነው። አስበዋል? ይህ ድንጋይ ከሰማይ ነው የወረደው ተብለ ስትቆለፍ፣ ይሄ ብቻ አይደለም። ይሄ ድንጋይ አለ እንደ ሰው ምላስና አይን ኖሮት በቂያማ ቀን በእናንተ ወይም በትንሣኤ ቀን ይህንን ድንጋይ መሳምህንና ለመሳምህን ይመሰክራል ይላል። ጀሚ አልተርሚዲ 961 ላይ እንደዚህ ይላል። The messenger of Allah said about the black stone, by Allah, Allah will rise it on the day of resurrection with 2 eyes by which it sees and a tongue that is speak with, testifying to whoever touched it in truth ይላል። በእውነት የነካውን ሰው ሊመሰክር የሳመውን ያየውን ሊያወራ ባላህ ፊት ምላስና 2 አይን ይዞ ይነሳል ይላል። ድንጋይ ማምለክ ማለት ይሄ ነው። በ100 ሺህ ብርህን ገፍግፈ ሄደ ድንጋይ ታመልካለህ። ወዳጄ ከድንጋይ አምልኮ ነፃ ውጣ። ክርስቶስ ከሰማይ የወረደው ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ የወረደ በቀር ወደ ሰማይ የወጣ የለም ይላል። ይሄንን ለመሻር ነው
ዝም ብሎ ፍረጦ ቁረጦ አዋጣ። ይሄን ግለሰብ እፎይ የሚባለውን በተገኘበት ይገደል። እፎይ ከቁርአን ውጪ ተናግሮ ከሆነ በህግ ስር ሆኖ በህግ ይጠየቃል። እንዲሁ በደፈና ፍለጦ ቁረጦ ማለት በህግ ባለበት ሀገር አዋጣ። እሱ ለህግ ሲቀርብ ደግሞ በእናንተ በኩል ደግሞ በእግዚአብሔር ላይ ያላገጡ በእኛ ሃይማኖት፣ በእኛ ምእመናን፣ በእኛ ካህናት ችግር የፈጠሩ ያላገጡ ለህግ ይቀርባሉ፣ ለፍርድ ይቀርባሉ። ህግ ለሁሉ እኩል እስከሆነ ድረስ ተመልከቷቸው። እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል። በእውነቱ ባለጌ ነው። በጣም እግዚአብሔር ባለጌ ነው። የምር ባለጌ ነው። በስተክል ባለጌ ነው። ሰሞኑን ደግሞ ክርስቲያኖች ጠግባቸዋን አንተ የሀያ ተመጋቢ ሊሁላ እነዚህ ቅቤ እየቀቡን ይመስላችኋል? እናንተ ስትሳደቡ ጽድቅ ይመስላችኋል? ስታዋርዱ ጽድቅ ይመስላችኋል? ታፍሩበታላችሁ። ባይዘ መሐመድን በጣም ነው የምትሸማቀቁበት። ነው መሐመድ የሚያሸማቅቃችሁ። አሁን ላይ ቲክቶኩን እያደረግነው ያለነው ምንድን ነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ዛሬ ሙሐመድ ነገ ሙሐመድ አሁን ሙሐመድ ኋላ ሙሐመድ ማሸ ሙሐመድ ነጋ ሙሐመድ። ሰላም እንዴት ናችሁ? ሰሞኑን በቲክቶክ ከጠፋን በኋላ እነኚህን ቪዲዮዎች ወይም ሙሐመድን ታፍሩበታላችሁ የሚለውን ንግግሬን ትሬንድ አድርገውት በጣም በርካቶች ቪዲዮ እየሰሩብኝ ነው። እውነት ነው፣ ታፍሩበታላችሁ፣ ትሸማቀቁበታላችሁ። ስለምታፍሩበትም ነው ደጋግመን ውይይት ጥሪ ያቀርበንላችሁ የሸሻችሁት። በክርስቶስ አምላክነት ላይ ለዘመናት ውይይት ተደርጓል። በመጽሐፍ ቅዱስ ላይ ለዘመናት ውይይት ተደርጓል። እስቲ አንድ ውይይት በነብያችሁ ላይ ይደረግ ተብላችሁ ኡስታዞቻችሁ አናደርግም ያሉት ፈርተው ነው። ዩቲ አይነው አንቺ ምንም ስለማታቂ ነው ይሄንን ኬዝ ይመስለኛል ቪዲዮ የሰራሹ። ሚያውቁት ግን ነብያችሁ እንደሚያሸማቅቅ እንደሚያሳፍር፣ አስተምሮቱ ልምምዱ እያንዳንዱ የሚያሸማቅቅ ነው። አይደለም የሚል ካለ ይኸው አሁንም ኦፕን ቻሌንጅ አደርጋለሁ። በተለይም ኡስታዝ ካሊድ የሰራኸው ቪዲዮን ተመልክቼዋለሁኝ፣ ያስተላለፍከውን ጥሪም አይቼዋለሁኝ። ከውይይት ጋር በተያያዘ ቲክቶክ ላይ ለሚሰራው የተናገርካቸውን ሰምቼዋለሁ። ሰው ሼር አድርገውልኝ ነበረ ዘመዶችህ። ስለዚህ ለምን ውይይት ጥሪውን አንተ አትቀበልም? የውይይት ጥሪውን ነብያችሁ እውነት ሮል ሞዴል ይሆናልን? አንተ የምታወራው እንዳለ መጽሐፍ ቁርአንህ ላይ የሌለ ሐዲስ ላይ የሌለ ለሰዎች እንዲስማማ አድርገህ የምንነግረው ነገር ውሸት እንደሆነ ያውቃለሁ። ለማያውቁ ቁርአን ላይ ያለ ነብይህ እንደዛ አስተማረ ስለሚመስላቸው ልሸውት ትችላለህ። እንደዛ በማድረግ ነው ህዝቡን የያዛችሁት በመከላከል እንደዛ ነገር ስለሆነ እኛ የምንናገረው እውነት መሆኑን እኛ ስለምና ኮንፊደንስ ኖሮን ያው ጥሪ እናቀርባለን። ደፍራችሁ ግን አመጡ። ኡስታዝ ካሊድ ድጋሚ ጥሪ ያቀርብላለሁ። መወያየት እንችላለን። እሱ ማይመጣ ከሆነ ደግሞ ሌሎች ኤኒ ኡስታዝ ኤኒ ሼክ ነብያችንን አናፍርበትም እንወያያለን ለሚል በሬ ክፍት ነው። በኮስት ዲቤት ማድረግ እንችላለን። ምናልባት በየቀኑ ሚስቱን እንደሚያሰልማት ሙስሊሞችን እንደሚያሰልመው ኡስታዝ ቤቴ መጣችሁ ጠይቁኝ ምናምን ማይል ኡስታዝ መጥቶ ከኔ ጋር በኮንፊደንስ የሚወያይ ካለ በኮስት አም ሬዲ። ዩቲ እንደውም ለአንቺ ሌላ አድቫንቴጅ ልስጥሽ። ቤትሽን ክፈቺ፣ የፈለግሽውን ኡስታዝ ጥሪ። አንቺ ቤት መጥቼ መወያየት እችላለሁ። አንቺ ቤት መጥቼ አንቺን ለማዳን ስል አንቺንና አንቺን ዙሪያ ያሉትን ለማዳን ስል ሙስሊም መሆንሽን በአቅም አንቺ ቤት መጥቼ ግን እወያያለሁ። አንቺ ቤት መጥቼ የፈለግሽውን ኡስታዝ አንቺ በአንቺ ቤት ውስጥ አንቺ እየተቆጣጠርሽ እወያያለሁ። አንድ ኡስታዝ አይደለም ገዝቱ የሚችለው 9 ሰው ነው አይደል? 8 ኡስታዞችን ደርድረሽ ብቻዬን ሆኜ እኔ መጥቼ እወያያለሁ። አንቺ ቤት ውስጥ ብቻዬን መጥቼ ሙሐመድ ለሰዎች አርያ ምሳሌ ይሆናልን መወያየት እችላለሁ። ሙሐመድ ብቻውን መቆም አይችልም የሚሉ ከሆነ አብዝተው ቅዱስ ጳውሎስን ስለሚወቅሱትና ሐሰተኛ ነው
ብለው ስለሚሉ ቅዱስ ጳውሎስን መደረብ እንችላለን። ሐዋርያው ቅዱስ ጳውሎስ ወይንስ ሙሐመድ ነው ለሰዎች አርያ ምሳሌ የሚሆን? ማንኛውን አሸማቃቂ አስተምሮን ያስተማረው ልምምድ ቆሻሻ ልምምድ ያለው ማንኛው ነው? መወያየት እንችላለን። ዩቲ 100% እርግጠኛ ሆኜ እነግርሻለሁ፣ አንዱ ኡስታዝ አይቀበልም። ይሄ ምልክት ይሆንሻል ተስልምና ለመውጣት። ለአንቺ ብቻ ሳይሆን በአንቺ ዙሪያ ላሉ ይህን መልእክት አስቀምጣለሁ። ምን አንዱ ኡስታዝ በነቢዩ ላይ ደፍረው አይወያይም። አንዱ ኡስታዝ አይወያይም። ነቢዩ ለሰዎች አርያ ምሳሌ ይሆናል ብሎ ብቻውን አቁሞ መወያየት የሚችል የለም። ጳውሎስን ደርቤለት የሚወያይ የለም። አምሹር ያፍሩበታል፣ ምክንያቱም ይሸማቀቁበታል። ዛሬ ማታ ከምሽቱ 3 ሰዓት ላይ እንገናኝ። በየቀኑ ሙስሊሞችን እንደማስለም ክርስቲያኖች ፊት መጥቶ መወያየት ወኔ ይጠይቃል። አላህዬ ምን ጉድ ነው ያመጣብን? አረ ያ ረቢ ምን ጉድ ነው ያመጣብን? እኔ የምለው እስቲ የትኛው ቁጭ ያለው ጡቷ ወይስ ቀሚሷን ያጨናነቀው ዳሌዋ አማለሁ ነው የነገ ተስፋዋን እንድታጨልም ያደረገክ? ምንዋ? አረ የሰው ያለ ኧረ ላላህ ብላችሁ አረ ምን ጉድ ነው? ምንድነው እነዚህን ፈቶ ይለቀቀብን ወገን? አረ ምን ጉድ ነው የመጣብን ላላህ ብላችሁ እስኪ ምንዋ? ስንት እህቶች እኮ አሉ ትዳርን የሚፈልጉ ስትርን የሚፈልጉ እነሱን ትቶ ህፃናት ላይ እንዲህ የሚያረጋችሁ ምንድነው? አረ አላህ ምን ጉድ ነው ያመጣብን? አረ ምንድን ግብረ ስጋ ግንኙነት የምታደርጉ ትክክል ናት እኮ ባይዘው እኛም ይሄን ነው እኔ ይሄ ነገር ባይዘው ሐቁ ልንገርሽ ነው። ይሄ ነገር በጣም ብዙ ጊዜ ውስጥ ያድሯል። የዛሬ አመትም ትንሽ አንስቼ ነበር። አረቴ ምናምን ብሎ ተጫጫሁብኝ እንጂ ትልቅ ሰው ህፃን ልጅ የለውም እንደሱ የራሱ ህፃን ልጆች እያለው የ9 አመት ልጅ እሸት ልጅ ገና እስከምትታመም ድረስ በዚህ ዙሪያ የሆነ ታሪክ ልንገርሽ። ነብዩ መሐመድ ታሪክ ነው አይደል እያወራን ያለ ነው። ስለዚህ ነብዩ መሐመድ እሳቸው በ54 አመት ሆኖ የ9 አመት ልጅ የግብረ ስጋ ግንኙነት ሲያደርጉ ልጃቸውን ፋጥማን ግን እንደውም ትልቅ ሴት ናትና ለጋብቻ ሲጠየቁ ልጅ ያልደረሰችው ብሎ ከልክሎ ነበረ። ልጅ ያልደረሰችው ብሎ እንደውም እሷ ከምንም በላይ ከፈለገ እንግዳ ጋር ቢኖር እሷ ስትመጣ ብድግ ብሎ ግንባራን ይስማታል። እንደዛ አይነት ነገር ነው የሰማው። የራሴ ልጅ ምንድነሽ? ሰው ልጅ የራሱ ልጅ በሚወዱን አሁን የሰው ልጅ ማክበር ያለብን ተጣልነኝ። ብዙ ኡስታዞች አሉ እኔ የተነሱ ስልክ ቁጥር ምናምን ያኔ እንደዛ ቀውጤ ከተማውን በማረግበት ሰዓት ሽማግሌ ተልኮብኝ አቁሚ ይሄ ነገር ካንተ ተጠብቆ ምናምን ተብዬ ነበር። በእነኚህ ሁለት ሙስሊም እህቶቻችን መካከል ሁለት መሰረታዊ ልዩነት አለ። የመጀመሪያዋ ቁርአኗንም ሐዲሷንም የነብዩን ሱና ምንም የምታውቀው ነገር የለም። ስለዚህ ህፃናት እንዴት ነው እሱ ወንዶች የምታገቡ የምትገናኙት ገና ጡታቸው ጉች ያላለ እያለች አምረራ እየተቃወመች ነው። ይሄንን ያልኩት ሐዲሷን ስለማታቅ ነው። ሐዲሷን ብታቅ ኖሮ ነብዩዋ በ56 ዓመቱ የ6 ዓመት ህፃን ልጅ እንዳገባ ይሄንን ልታነብ ኖሮ ምን ዋጓግቷችሁ ነው እያለች እንደዚህ አትናገርም ነበር። ሱነን ነቢ ዳውድ አንድ ላይ እንዲህ ይላል ናሬትድ አይሻ እንደተረከችው the messenger of Allah married me when I was 7 years old ያላ መልእክተኛ በ7 ዓመቴ ያገቡኝ። the narrator ሱሌይማን said or 6 years ተራኪው ሱሌይማን ምን ይላል? ወይንም በ6 ዓመቷ he had intercourse with me when I was 9 years old በ9 ዓመቴ ላይ ግብረ ስጋ ግንኙነት ፈጸመብኝ ትላለች ህፃኗ አይሻ። አንቺ እንዳልሻት ገና ጉች ያለ ጡት እንኳን የማይኖራት ማለት ነው። እንግዲህ የ12 ዓመት ምናምን ህፃናት ግንኙነት ተደረጉ ስትባል ምን ዋጓግቷችሁ ነው እያለች አላህ ድረስልን እያለች ነው። አላህ ደግሞ ምን ይላል? ለአንቺ ጥያቄ አላህ ምን ብሎ ይመልሳል? በፍቺ ምዕራፍ ላይ ሱረት ተሪም 65ኛው ሱራ ማለት ነው 4ኛው አያ ላይ እንደዚህ ይላል፣ እነዚያም ከሴቶቻቸው ካደፍ ያቋረጡ በኢዳቸው ህግ ብትጠራጠሩ ኢዳቸው 3 ወር ነው ይላል። ሴት ልጅ አደፍ ልታቋረጥ የምችለው ከ40 ምናምን ዓመት በኋላ ነው። 3ቷን አግብቶ ለመፍታት 3 ወር ጠብቁ ይላል። እነዚያም ገና አደፍን ያላዩት ኢዳቸው እንደዚሁ ነው ይላል። ምን ያላዩት? አደፍን ያላዩት። ወር አበባ ማየት ያልጀመሩትም
የ3 ዓመትም የ4 ዓመትም የ5 ዓመት ህፃን ልጅን አግብቶ ለመፍታት ኢዳ 3 ወር ጠብቁ ይላል። ይህንኛው ቁርአን ላይ ደግሞ ህፃናቶችንም ይላል። ህፃናቶችን ፔሬድ ማየት ያልጀመሩትን መፍታት ስትፈልጉ 3 ወር ጠብቁ። የእርግዝና ባለቤቶች እርግዝናቸውን መውለድ ነው ይላል። የመጀመሪያዋ ልጅ ይሄንን ቁርአንና ሐዲሷን ስለማጣ ነው። ሁለተኛዋ ልጅ ግን ሐዲሷን ታውቃለች፣ የነቢዩን ሱና ታውቃለች፣ ህፃን ልጅ በሽምግልናው እንዳገባ ታውቃለች። ነገር ግን ከዚህ በፊትም አንስቼ ይህንን ሀሳብ ተቃውሜ ረፊ አቁሚ ብለው ተቆጥተው ነው የተውኩት በሚል በሼም ትክክል እንዳልሆነ እያወቀች እስልምና ውስጥ የተቀመጠች ነች። በጣም በሚያሳዝን ሁኔታ እህታችን ከእንደዚህ አይነት አይምሮሽ ከማይፈቅደው ከእስልምና እንድትወጪ ጥሪ እናቀርብልሻለን ማለት ነው። እንዴት ሽማግሌ የሆነው ህፃን ልጅን እንደዚህ ያደርጋል? ልጅ የለውም ወይ ላልሽው ልጅ አለችው። ልጁን ግን ከ15 ዓመት እስከ 18 19 ዓመት የሚሆናትን ልጁን ለ40 ዓመት ሰው አልድርም ህፃን ነች ብሏል። እሱ በ56 ዓመቱ የ6 ዓመት ያገባል። ከ15 ዓመት እስከ 19 ዓመት የሚሆናትን ልጁን ግን ሲጠየቅ አልድርም ያለ ዕድሜ አልድርም ብሎ እምቢ ያለ ነው። ከራስሽ ኡስታዝ ስሚው። ከ15 እስከ 18 ዓመቷ እንደነበረች ማን ያስቀምጣል? ኢብኑ ሳድ ያስቀምጣል። ስለዚህ በእድሜ ደረጃ ማንን ትበልጣለች? አይሻን ትበልጣለች። በእድሜ ደረጃ እንደምትበልጣት በጣም እሙን የሆነ ነው። በጣም ግልጽ የሆነ ነገር ነው። ታዲያ አላህ መልእክተኛ ሺስ ያንግ ማለታቸው ወይ ልጅ ናት ማለታቸው ስለምንድን ነው ከተባለ ከአቡበከርና ከዑመር እድሜ አንጻር ነው። ሁለት አይነት መልሶች አሉ፣ ሁለት አይነት አንድምታዎች አሉ። የመጀመሪያው ምንድን ነው? አሊ ሲጠይቃቸው ለምን ነበር የሰጡት ታውቃለህ? አሊ ሲጠይቃቸው ለምንድን ነው የሰጡት ስንል ኢቨን እጅግ በጣም ተቀራራቢ እድሜ፣ እሱ በሀያዎቹ ውስጥ ያለ ሰው ነበረ፣ እሷ ደግሞ በ10ዎቹ ውስጥ ነበረች። ማን? ፋጢማ። ሌሎቹን ስንመለከት ግን ከዚያም ያለፉ ናቸው። ስለዚህ ያንግ ብሎ ያሏት ከማን እድሜ አንጻር ነው? ከሰዎቹ እድሜ አንጻር ነው እንጂ እሷ ስላልደረሰች አይደለም። የሙስሊሞች አምላክ ከአርሽ በላይ እንደሆነ ላሳያችሁ። ግለቱ በአስጥያ ተመከቱ። ነቢያችን እንደዚህ አሉ፣ ወአርሹ ፈውቀል ማአሉ፣ አርሽ ከውሃ በላይ ነው። ወላሁ ፈውቀል አርሽ፣ አላህ ደግሞ ከአርሽ በላይ ነው። አላህ ደግሞ ከአርሽ በላይ። መልካም። በእርግጥ ይህ ልጅ ምላሽ አያስፈልገውም ነበረ ምንም ያውቀው ነገር ስለሌለ። ባይሆን ግን እስልምና ራሱ አንድ እንዳልሆነ አላህ ከአርሽ በላይ ነው ብሎናል። እስቲ ምን እንደሚሉ ደግሞ ስሟቸው። አርሽም ላይ አይደለም ማለት አርሽ ላይ ነው ታለ ሰውየው ከዲነል ኢስላም ይወጣል። አላህ ከቦታ የጠራ ጌታ ነው። አላህ ተከይፍ የጠራ ጌታ ነው። በግራ ነው፣ በቀኝ ነው፣ ተኋላ ነው፣ ተፊት ነው፣ ተላይ ነው፣ ተታችም አይባልም። አላህ ተዓላ በአርሽ ላይ ነው አይባልም። እንደ ወሃቢያዎች ወሃቢያ የሚባል ተቀላችሁ? ወሃቢያ ተቀላችሁ? ወሃቢያ ምን ይላሉ? እስኪ የወሃቢያዎች ንግግር የምታውቁ ንገሩኝ። አላህ በቦታ ይላል አይደል? አላህ በቦታ ያለ ሰው ደግሞ ምን አይደለም? ሙስሊም አይደለም። አላህን ቦታ የሚገልጽ ሰው ምን አይደለም? ሙስሊም አይደለም። አላህ ከአርሽ በላይ ነው የሚል ሰው ምን አይደለም? መልካም፣ እንደሰማችኋቸው ነው። እነኚህ ደግሞ ሁለቱ ምንድን ነው እያሉ ነው ያሉት? አላህን ከአርሽ በላይ ነው ያለው የሚሉ አካላት ሙስሊም አይደሉም እያሉን ነው። ሰው የመጀመሪያው ልጅ እውነት ከሆነ እነኚህ ደግሞ እያሉት ያሉት በእነኚህ ያስተምሩ ሙስሊም አይደለም ማለት ነው። ሙስሊሞች አላህ ያለው ከአርሽ በላይ ተሆነ ሙስሊም አይደላችሁም እያሏችሁ ነው። የመጀመሪያው ደግሞ ከአርሽ በላይ ነው ብሏል። ሌላም ብሏል። አድምጡት እስኪ። እሱን ያመሰግኑበት ዘንድ ልዩ ልዩ የምስጋና አይነትን አዘጋጀ። ከጌትነቱ ዙፋን ፊት ብርሃን አደረገ። ዳግመኛም የጌትነቱን ዙፋን የሚሸከሙ 40ቱ እንስሳ የተባሉ መላእክትን መረጠ። የእነዚህ የመጀመሪያ ፊት የሰው ፊት ይመስላል። የሁለተኛው ፊት የአንበሳ ፊት ይመስላል። እነዚህ በቀኝ በኩል ዙፋኑን ይሸከማሉ። የሶስተኛው ፊት መልአክ ፊት የላም ፊት ይመስላል። የአራተኛው የንስር ፊት ይመስላል። እነዚህ ከቀኝ ወደ ግራ በኩል ዙፋኑን ይሸከማሉ ይላል። ስለዚህ መልካም እንግዲህ የእኛን አምላክ ልክ እንደሱ አምላክ ስለመሰለ የሆነ ፊዚካል ቦዲ ያለው ከዛ እነኛ ደግሞ የሆነ ቦታ እንደዚህ ተሸክመውት የቆሙት መስሎት ነው። አራቱ እንስሶች የተባሉት እያንዳንዳቸው 6 ክንፎች አሏቸው ማለት ነው። ራዕየ ዮሐንስ ምዕራፍ 4 ከቁጥር 6 ጀምሮ እስከ 8 ብታነቡት
ግልጽ ያደርግላችኋል። 6 ክንፍ የሆነበት ምክንያት ምንድን ነው? ለምሳሌ አንዱ ከላይ ሲሆን ወደ ላይ ቢወጣ እግዚአብሔር አለ ነው። አንዱ በዚህ ሲሆን ወደዚህም እግዚአብሔር አለ ነው። ወደ ኋላ ቢሆን ወደ ኋላ እግዚአብሔር አለ ነው። ወደ ታይ ቢሆን ወደ ታችም አለ ነው። ወደ ላይም እግዚአብሔር አለ፣ ወደዚህም አለ፣ ወደዚህም አለ፣ ወደዚህም አለ። 6ቱ የሚያሳዩት ያንን ነው። መዝሙረ ዳዊት ምዕራፍ 139 ላይ ከቁጥር 8 ጀምሮ ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልም በወርድ በዚያ አለ፣ እንደ ንስር ንጋት ክንፍ ብወስድ እስከ ባህር መጨረሻም ብበር አንተ በዛለህ ይላል። 6ቱ ክንፎች ያንን የሚያመለክቱ ናቸው። ባይሆን አላህ ግን የሆነ ፊዚካል ቦዲ ያለው ስለሆነ እንደዚህ 8 መላእክቶች እንደተሸከሙት ሱራ 69 ላይ 17ኛዋ ላይ መላእክትም በጫፎቻቸው ላይ ይሆናሉ፣ የጌታህንም አርሽ በዚያ ቀን 8 መላእክቶች ከበላያቸው ይሸከማሉ ይላል። የአላህን አርሽ 8 መላእክቶች እንደዚህ የሚሸከሙት ነው። የእኛ ግን እነኚህ መላእክቶች የተባሉት ወይም ደግሞ 4ቱ እንስሶች 6 ክንፍ ያላቸው ሲሆኑ በየትኛውም ቦታ ቢወከል አምላክ በሁሉ የሞላ መሆኑን የሚያሳይ ነው። ዛሬ ማታ በዚህ ዙሪያ ስለምንገባ ብቅ በሉ። የትኛውንም አይነት የሃይማኖት ተቋማትን አስተምሯቸውንና መገለጫዎቻቸውን የሚያንቋሽሹ ንግግሮች መወገዝ እንዳለባቸው የኢትዮጵያ ሃይማኖት ተቋማት ጉባኤ ገለጸ። ጉባኤው በወቅታዊ ጉዳይ ላይ መግለጫ ሰጥቷል። ክብረነክ የሆኑ ተግባራትና አስተያየቶች የመከባበርና የአብሮነት እሴትን የሚሸረሽሩ በመሆናቸው ለሰላም ግንባታ እንቅፋት እንደሚሆኑም ነው የተጠቀሰው። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ሰሞኑን ሁለቱ ታላላቅ ሃይማኖቶች የተቀደሰ ጾምና ጸሎት ላይ በሚገኙበት ወቅት ከመንፈሳዊነትና ከሃይማኖት መሰረታዊ እሴት ጋር የሚቃረኑ ተግባራት በማህበራዊ ሚዲያ በስፋት የተሰራጩ ይገኛሉ ብለዋል። በየትኛውም አካል የተፈጸሙና የሚፈጸሙ እንዲህ አይነት ህገወጥ ተግባራት በሁሉም የሃይማኖት አስተምህሮች የሚወገዙ ናቸው ብለዋል ጠቅላይ ጸሐፊው። ሰላም ጤና ይስጥልኝ። በፌስቡክም በቴሌግራምም በዩቲዩብም በቲክቶክም ለምታዳምጡን ይሄ ቪዲዮ ከደረሳችሁ ስለኔ ያሳሰባችሁ ሁላችሁም እኔ ሰላም ነኝ። በጥሩ ጤንነትና በጥሩ ሁኔታ ላይ ይገኛለሁኝ። የተለያዩ ፖስቶችን ከኔ ጋር የተያያዙ ተመልክቻለሁኝ። ምንም ነገር የለም። የተሞከሩ ነገሮች ነበሩ። ራሴን በበቂ ሁኔታ መከላከል እችላለሁ። በበቂ ሁኔታ ለተፈጠሩ ነገሮች በቀላሉ ማለት ችለናል። ቀጣይም ለሚፈጠሩት በበቂ ሁኔታ ራሴን መከላከል በማንኛውም ሁኔታ እችላለሁ። ከአሁን በኋላ ላሉትም እንደዚህ አይነት ለማደናገር ለሚሰሩ ክርስቲያኖች ነቅታችሁ ከጎናችን እንድቆሙ። ኢንኬዝ ችግር ካልተፈጠረ ማታ እንገባና ያለውን ነገር በመረጃ እና በማስረጃ ብዙ ነገሮች የምንገልጽላችሁ ይሆናል።